የሚበላ ሁሉ ጣፋጭ እየመሰለሽ ውሃ እንዳጣ አበባ ደርቀሽ ትቀሪያለሽ አለ ያገሬ ሰው። ለአሽሙሩና ለሽሙጡማ ማን ብሎ አንደኛ ነህ? ሳይጠሩ አቤት የሰይጣን ጎረቤት። እኔ ምነው ዛሬ ደግሞ ከእንቅልፍሽ ስትነሽ የጭቅጭቅ ፓኬጅ ነው እንደሞሉልሽ? አንተ ቀልድ ባይሆን አምሮብኛል። ቆየት ልትሄጂ ነው? ቤስት ፍሬንድ ጋር ነው ቆንጆ ምሳል ጋብዝሽ ቤት ነው ይብሉኛል። ቤት ውስጥ እንዴ? ከጋበዝሽ ውጭ አይጋብዝሽም እንዴ? ቤት ውስጥ ቢሆንስ ምን ችግር አለው? ችግሩማ ስትሄጂ ነው የሚያሳይሽ። ሲጀመር አንተ ሁሌ ሟርተኛና አሽሙረኛ ነህ። ምንም ደህና ነገር የለህም። ይቅናሽ በይ ሂጂ። አንቺ ከተመቸሽ አውጥቶ ይጥልሻል አንዴ ከቀመሰሽ። የኔ ቆንጆ እንኳን ደህና መጣሽልኝ። አመሰግናለሁ። ምን እያረክ ነው? የኔ ቆንጆ ዛሬ ሁለታችን ቀን ነው፣ ፈታ እንድንል ነው ቤት የጠራሁሽ። አልገባኝም። ምሳ እንብላ ብለህ አይደል እንዴ ጠራኸኝ? ከምሳው ጎን ለጎንማ የቤስት ፍሬንዶች ግዴታ መወጣት አለብን። ወይኔ ይሄን አሽሙረኛ ልጅ በሰማሁት ኑሮ። ምን አልሽ? ኧረ ቶሎ ብሰልና እኔም ወደ ስራዬ ልሂድ። ቆይ ተረጋጊ። ምንድነው የሚያስጨውሽ? በጣም ባለጌ ነህ። ለዚህ ነበር የጠራኸኝ? ምንድነው የምታካብጂው? ቀለል አታሪጊም እንዴ? ድጋሚ አጠገቤ እንዳትደርስ። ምንድነው? ሲጀመር አንተ መስማት ነበረብኝ። ምን ሆንሽ ደግሞ? ምሳ ልጋብዝሽ ብሎ ጉድ አድርጎኝ ነበር። ነግሬሽ ነበረ በአጥር ተንጠልጥዬ ቤስት ፍሬንድ ቤት አይኬድም ብዬ። ዝም በል እባክህ። ለሌላ ጊዜ ግን ትምህርት ይሆንሽ። ወንድ ቤት ዝም ብሎ አይኬድም። ስንት ነው በቤስት ፍሬንድነት ሰበብ ሌላ መስመር ውስጥ የገባው። ለማንኛውም እንኳን ማርያም ማረችሽ። ምንድን ነው ያልከው? ማለቴ ከዚህ ጉድ እንኳን ማርያም አወጣችሽ። ቻው